ሰላም አይከኖች ነን። ዛሬ ይዘንላችሁ የመጣነው የእንጦጦ ማርያም የቤተልሔም ዲዛይን ስራ ነው። እንደምታውቁት የእንጦጦ ማርያም ታሪካዊ ከሆኑ ቤተክርስቲያኖች አንዱ ነው። በዚህም መሰረት የቤተልሔም ዲዛይኑን የሰራ ነው ታሪካዊ ይዘቱን ሳይለቅ በቅርስነት የተመዘገበም ቤተክርስቲያን ስለሆነ ግቢ ውስጥ ያሉ ምንም ነገሮች ሳይነኩ አጥሩም የምታያቸው እንደ ባውንደሪ የሰሩትም ሳይነኩ ከስር በኩልም ያለው የወክወይ ሳይነካ ባለበት የቤተልሔሙን አየር ላይ ለመስራት ሞክረናል። እንደምታዩት የናቹራል ይዞቱን ኮሎኖቹ ኮንክሪቱ ካስት ተደርጎ ናቹራል ሉክ እንዲኖረው ሃንድሪሎቹ የቤተክርስቲያኑን የመጀመሪያ እንትናቸውን እንዲመስል ተደርገው የተሰሩ ናቸው። ኤሌቬሽን ዲፈረንሱም ከዋናው ቤተክርስቲያን እና ቤተልሔም ካለችበት ቦታ ላይ ኤሌቬሽን ዲፈረንሱ ከፍተኛ ስለሆነ አንድ ቤዝመንት ጨምረን ከፍ ብላ በብሪጅ እንዲገናኝ ነው ያደረግነው። እንደነገርኳችሁ የቅርስም ስለሆነ ታች ያለው ወክወይ እንቅስቃሴው ሳይገታ ታች ምንም ነገር እንትን ሳይባል አየር ላይ ኤሌቬሽን ዲፈረንሱን ተጠቅመን ግቢ ውስጥ ያሉ አጥሮች አንዳንድ የተሰሩ ባውንደሪዎች ስላሉ እነሱን ሳንነካቸው ባለበት አየር ላይ ሄዶ እንዲገናኝ ኤሌቬሽን ዲፈረንሱም እሱን ያስገድደናል። ሁለተኛ ግቢ ውስጥ ያሉ ፌንሶች አንዳንድ እንደ የተሰሩ ስትራክቸሮችን ሳንነካ ባለበት ቆንጆ የቤተልሔም ዲዛይን የታሪካዊ ይዘቱን ሳይለቅ የድንጋይና የእንጨት ውቅር ነው ቤተክርስቲያኑና እሱን ይዘቱን ሳይለቅ ኦልድ እንዲመስል አድርገን በፊቱ ቤተክርስቲያን ጋር ብዙ ሳይራራቅ ቆንጆ የሆነ የቤተልሔም ዲዛይን ሰርተናል። እንደምታዩት ቆንጆ እይታውን ቆንጆ ነው። ሁለተኛ ኤሌቬሽን ዲፈረንሱንም ሁለተኛ የታሪካዊ ቅርስነቱንም ጠብቀን ቆንጆ ዲዛይን ሰርተንላቸዋል። ይሄ የምታዩት ኤግዚስት ያደረገ በፊት ፌንስ የነበረ በፊት ወደ ቤተልሔም የሚገቡባት በር ናት። ይሄ በፊት ኤግዚስት ያደረገ ወክዌይ ነው። እነሱ ከስር ወክዌዮቹ ሳይነኩ በላይ በኩል ሼድ ተሰርቶለት ግቢ ውስጥ ያሉ ዛፎች ክረምትም ሲሆን ፍሪሊ እንዲሄዱ የዝናብም ምንም ሲኖር ሼድ ተሰርቶለት በላይ በኩል እንዲሄዱ አድርገን ቆንጆ የቤተልሔም ዲዛይን ሰርተንላቸዋል። አይታችሁት እንግዲህ የሚሰማችሁን ኮሜንት አስቀምጡልን። እናመሰግናለን። ቴንኪዩ